ብዙ ሰዎች ንብረት ወይንም ቤት ሲገዙ ዋጋ ላይ ብቻ ያተኩራሉ። ነገር ግን ትንሽ ስህተት የብዙ ገንዘብ፣ የጊዜና የሕግ ችግርን ሊያስከትል ይችላል። ዛሬ በዚህ ቪዲዮ በአዲስ አበባ ውስጥ ንብረት ወይም ቤት ሲገዙ ብዙ ሰዎች የሚሳሳቷቸውን 5 ትላልቅ ስህተቶችን እንመለከታለን። አብራችሁን ቆዩ። የመጀመሪያው የንብረቱን ዶክመንቶች አለማረጋገጥ፣ ከይዞታ ማረጋገጫው ጀምሮ የሽያጭ ውል እና ሜቢ ሊዝም ከሆነ እሱን ባለማረጋገጥ የሚመጣ ችግር ነው። ብዙውን ጊዜ ብዙ ሰው የሽያጭ ፕሮሰሱ ልክ ስለሆነ ብቻ የሚያምር እና ስሙዝ ስለሆነ ብቻ የሚፈርም ሰው አለ። ሜቢ ብዙ ዲቴሎችን አያነብም አግሪመንት ላይ። ይሄ ብዙ ችግር ሊያስከትል ይችላል። አንደኛ ብዙውን ጊዜ የሚያጋጥም ነገር ምንድን ነው? በኮፒ ላይ መሰረት ያደረገ ሽያጭ አለ። ለምሳሌ የኮፒ የይዞታ ማረጋገጫ የሚሸጥ ማለት ምንድን ነው? እነዚህን ነገሮች ዶክመንቶችን ግዴታ ማረጋገጥ ማመሳከር አለ ንብረት ከመግዛታችን በፊት ማለት። ይሄ ከምን ያድነናል? ሜቢ ባንስማማም ወደ ህግ ጉዳይ መሄዱ አይቀርም። ጊዜያችንን ገንዘባችንን ከዛ በፊት እነዚህን ዶክመንቶች አረጋግጠን ብንገዛ ተገቢ ነው ላለው። አሁን አንዳንዴ ያጋጥማል። ብዙውን ጊዜ ኮፒ ዶክመንት ፌክ ሊሆን ይችላል። እሱን ይዞ የመሬት አስተዳደር እዛ ሄደው ሲያዩ አንዳንድ ሰዎች በሌላ ባለቤትነቱ በሌላ ሰው ነው ያለው። እንደዚህ አይነት ችግሮች ያጋጥማሉ። ማጭበርበሮች ስላሉ የሻጩን ማንነት ሜቢ ውክልናም ከሆነ ውክልና ሁሉንም ዲቴሎች ካያችሁ በኋላ የሽያጭ ውሉን እሱንም ጭምር ካረጋገጣችሁ በኋላ ወደ ሽያጭ ብትገቡ ፕሮሰሱ ይቀልላችኋል። ወደ ህግ የሚሄድን ጉዳይ ከሆነ እሱን እንዳይሄድ በማድረግ ገንዘባችሁንም ኃይላችሁን ኢነርጂያችሁን ታተርፋላችሁ ማለት ነው። ሁለተኛው ከተማችን ላይ የሚዘወተረው በዝቅተኛ ዋጋ መግዛት ነው። ይሄ ብዙውን ጊዜ በዝቅተኛ ዋጋ ገዛ ነው ማለት የዛ ቤት ዋጋ አሪፍ ነው ማለት አለ። ምክንያቱም ምንም ኮንሲደር ማድረግ አለብን፣ የሎኬሽኑን ዋጋ፣ ኢንፍራስትራክቸር መሟላቱን፣ እነዚህን ኮንሲደር ማድረግ አለብን። ምን መሰላችሁ? ምክንያቱም ብዙውን ጊዜ ሰው ኦፕሬሽናል ኮስቱን አያይም። ብዙውን ጊዜ አሁን ያለውን ዋጋ ፕራይስ እንጂ አሁን ብትከራዩ እንኳን ለምሳሌ መስሪያ ቦታችሁ ሜክሲኮ ሆኖ አያት የምትከራዩ ከሆነ የትራንስፖርቴሽን ከ100 ብር በላይ ነው። መሀል ከተማ ላይ መከራየት ሲኖርባችሁ እዛ ሄዳችሁ የ3000 የ4000 ብር ቅናሽ ስላለው እዛም የሚከራዩ ሰዎች፣ ምክንያቱም እዚህ ጋር የ3000 4000 ብሩ ዲፍረንስ ዞሮ ዞሮ በትራንስፖርቴሽን የሚያልቅ ነው። እነዚህን ኦፕሬሽናል ኮስት ኮንሲደር አያደርጉም። ፕሮፐርቲ መግዛት ደግሞ ብዙውን ጊዜ የአንድ ጊዜ ኢንቨስትመንት ስለሆነ ኦፕሬሽናል ወጪያችሁን መስሪያ ቤታችሁን ኮንሲደር የቱ ጋር እንደምትሰሩ ኮንሲደር ማድረግ አለበት። የዛም ፕሮፐርቲ ደግሞ ታይም ቫሊዩ ኮንሲደር ማድረግ አለበት ከሁሉም በላይ። ያም ማለት እናንተ ኦፕሬሽናል ኮስት ስላችሁ ኢንፍራስትራክቸር መሟላት፣ እዛ አካባቢ ትምህርት ቤቶች፣ የንግድ ሞሎች፣ መዝናኛ ቦታዎች መኖራቸውን ቼክ ማድረግ አለባቸው። ምክንያቱም እነዚህ ለተለት ተለት ህይወታችሁ አስፈላጊ ናቸው። ያም ደግሞ ወጪ ላይ ብትደምሩት አሁን ከምገዙበት ዋጋ ልታተርፉም ትችላላችሁ ማለት ነው። መሀል ከተማ አንዴ ኢንቨስት ብታደርጉ እነዚህ ወጪዎች ኮንስታንት የሆኑ ወጪዎች ለማትረፍ የሚሆን ነው ማለት ነው። ሌላኛው ሶስተኛው ደግሞ ሜቢ ከሊዝ ጋር የተገናኘ ከሆነ ንብረቱ እሱንም በደንብ ቼክ ማድረግ አለብን። ያም ማለት ምንድን ነው? ይዞታው ነባሪ ይዞታ ነው ወይስ ንብረቱ በሊዝ ስር እየተዳደረ ነው? ሌላኛው የሊዝ ዶክመንቶቹ የተሟሉ ናቸው ወይ? ከዛ ውጪ ደግሞ
የክፍያስ የሚቀርበት አለ ኦር ከፍሎ ጨርሶ ይሆን ወይ? ይሄን ቼክ ማድረግ አለብን። ከዛ ውጪ ዶክመንቱ ላይ ያለው እና ሪል የምናየው ንብረት ማች ያደርጋል ወይ የሚለውን በደንብ ማጣራት አለብን። አሁን ለምሳሌ ሊዝ በቅድመ ክፍያ ነው የሚከፈለው ብዙ ጊዜ የሊዝ ከዛ በላይ እየተከፈለ ይሄዳል። አንዳንዶቹ ደግሞ ሙሉ ክፍያውን ይዘጋሉ። ኦልሬዲ በቅድመ ክፍያ ሲሆን ቀሪውን እናንተ ከፍሉ ይገባል እንደማለት ነው። ከዛ ውጪ ደግሞ ዶክመንቱ ላይ ያለውና በተጨባጭ የምታዩት ነገር ማች ማድረግ አለበት። እሱንም ክሮስ ቼክ ማድረግ አለባቸው። የሊዝ ደግሞ ግዴታዎች ስላሉ እነሱም እንዳሉ ግዴታዎቹ የተሟሉ ናቸው ወይ ከዛ በፊት የሚለውን እነዚህን ማጣራት አለባችሁ ማለት ነው። አራተኛው ፕሮፌሽናሎችን አለማማከር ነው። ያ ማለት ምን ማለት ነው? ብዙ ሰዎች እንደዚህ ትላልቅ ንብረቶች ሲገዙ ኤጀንቶች ብቻ ባለው ንግግርና መስማማት ነው ወደ ሽያጭ የሚገባው። ሽያጭ ስታከናውኑ ፋይናንሻል ብቻ አይደለም ዲሲዥኑ፣ ሌጋል ዲሲዥንም ያለው እሱንም ኮንሲኩዌንስ እናንተ ናችሁ የምትወስዱት ማለት ነው። እዛ ላይ ኤኒ ስህተት ቢኖር ኮንሲኩዌንሱ ለእናንተ ነው። ብዙውን ጊዜ ሀገራችን ላይ አልተለመደም ፕሮፌሽናሎችን ማማከር ንብረት ሲገዙ። አሁን ለምሳሌ የህግ ባለሙያ የሽያጩን ከሆነ ብዙውን ጊዜ ሪል ስቴት ነው አሁን ሀገራችን ላይ ቡም እያደረገ ያለው ቢዝነስ። እዛ ፕሮፐርቲ ስገዙ ከሌጋል ግራውንዱን ብዙውን ጊዜ እኛ ገዢዎች ላናውቁ እንችላለን። ፕሮፌሽናሎችን ማማከር ግዴታ ይሆንብናል ማለት ነው። ያም ደግሞ ከብዙ ኪሳራ ነው ያተርፈን፣ ከጊዜ፣ ከገንዘብ፣ ከጉልበት፣ ኢነርጂያችን ሁላ ከነዚህ ራሳችንን ለመጠበቅ ግዴታ ፕሮፌሽናሎችን አድቫይዝ ማድረግ ግዴታ ነው። ያም ማለት ግዴታ ሎየር መሆን የለበትም። ሪል ስቴት ላይ ከሆነ የሪል ስቴት ኮንሳልታንቱን በደንብ ቼክ እንዲያደርግልን ያለውን ነገር በደንብ እንዲያስረዳን መጠየቅና ያለውን ሁኔታ ተረድቶ ወደ ዲሉ መሄድ ነው ማለት ነው። እነዚህ ብዙውን ጊዜ ሀገራችን ላይ አልተለመዱም፣ ግን መለመድ አለባቸው። ወደ ፍርድ ቤት ጉዳዩን ከመውሰድ እዚሁ ጋር ፕሮፌሽናል አድቫይዝ አግኝቶ እሱን ማስቀረት። እናንተ ለፕሮፌሽናሎች የምታወጡትን ወጪ ከዛ በኋላ ላለው ኮንሲኩዌንስ የምታወጡት ወጪ ከፍ ሊል ይችላል። ይሄን ነገር ቀድሞ ለመከላከል ፕሮፌሽናሎችን ማማከር ተገቢ ነው ብዬ አስባለሁ። አምስተኛው እና የመጨረሻው ለውሳኔ መቸኮል ነው። ለአብዛኞቻችን ንብረት መግዛት ትልቁ ፋይናንሻል ኮሚትመንት ነው። ምክንያቱም ለአብዛኞቻችን ትልቁ ግዢ የምናከናውነው ንብረት ስንገዛ ነው፣ ቤት ወይ መሬት። ምንድነው እዚህ ላይ ለውሳኔ መቸኮል የለብንም። ኦልተርኔቲቮችን ማየት አለብን። ምክንያቱም የተጋነነ የዋጋ ልዩነት አለ። ብዙውን ጊዜ ከ5 እስከ 6 ሚሊዮን ብር ልዩነት ሊኖር ይችላል። ተመሳሳይ ፕሮፐርቲ ሆኖ ተመሳሳይ የሎኬሽን ቫሊዩ ኖሮት ግን እስከ የተጋነነ የዋጋ ልዩነት ሊኖረው ይችላል። ከዛ ራሳችሁን ታተርፋላችሁ። ሌላኛው ደግሞ ውሎቹን ኢንስፔክት ማድረግ። ከዛ ውጪ ሌላኛው ምንድነው ብዙውን ጊዜ እኛ ማናውቀው ሌላ ክፍያዎች ይኖሩብናል። ለምሳሌ ቤት ስንገዛ ምንድነው እስከ 4% እስከ 6.5% የአሹራ ክፍያ አለ። እኛ ካለን በጀት አንጻር ካልኩሌት ማድረግ አለብን። አሁን 10 ሚሊዮን ብቻ ካወጣችሁ ስላለ የ10 ሚሊዮን ብር ቤት ሄደን ስንገዛ ለመንግስት 6.5% እንደምንከፍል ማወቅ አለብን። እነዚህን ሌጋል ግራውንዶችን ካላወቅን ለኪሳራ የምንዳረጋለን ማለት ነው። ለቤታችን ከምንዳረግ ለውሳኔ ከመቸኮላችን በፊት ኢንስፔክት ማድረግ፣ ኦልተርኔቲቮችን ማየት፣ ማነጻጸር፣ ካለን በጀት አንጻር አካባቢዎችን ቼክ ማድረግ ይኖርብናል ማለት ነው። ንብረት መግዛት የህይወቶ የፋይናንስ ትልቁ ውሳኔ ሊሆን ይችላል። ስለዚህ በዋጋ ብቻ አይወስኑ። ሰነዶችን ያረጋግጡ፣ የአካባቢውን ሁኔታ ይመርምሩ። አስፈላጊ ሆኖ ሲገኝ ደግሞ ባለሙያዎችን ያማክሩ ማለት ነው። ይህ ቪዲዮ ከተመቻችሁ ላይክ ያርጉት፣ ለወዳጅ ዘመዳችሁ ሼር ያርጉት። ከዛ ውጭ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ